ሰላም ሰላም ቅዱሳን፣ ኢየሱስ ክርስቶስ ጌታ ነው። ወንድማችሁ ማቲያስ ነኝ። ዛሬ ደግሞ አጭር የእግዚአብሔርን ቃል ሼር አረጋችኋለሁ። ሼር የማረጋችሁ የእግዚአብሔር ቃል ሐሳብ ስለ አክሰስ ነው ወይም ደግሞ መግባት በሚል ርዕስ ነው። ኢየሱስ ክርስቶስ ጌታ ነው። ይህ መልእክት ብዙዎች ጋር እንዲደርስ በጌታ ፍቅር ሼር እንድታረጉ አበረታታችኋለሁ። ስለ አክሰስ ዛሬ መናገር እፈልጋለሁ። ወይም ስለ መግባት የሚለውን ሐሳብ ሳወራ በክርስቶስ ኢየሱስ ፍጹም ሥራ በኩል እግዚአብሔር ያዘጋጀልንን መለኮታዊ የሆነውን የመጨረሻ የእግዚአብሔርን በረከት ያገኘንበት ወይም ደግሞ ፕሪቪሌጅ እኔና እናንተ ጋር የደረሰበት ብቸኛው መንገድ ክርስቶስ ኢየሱስ ነው። ሃሌሉያ። ሪሊጅን ወይም ሃይማኖት በተለያየ መንገድ እግዚአብሔርን ማግኘት እንደምንችል፣ ከእግዚአብሔር ጋር ህብረት ማድረግ እንደምንችል በተለያየ እምነት ውስጥ በተለያየ መንገድና በተለያየ አስተምሮ ወይም እውነት ነው በማለት ነገር ግን ውሸት በሆነ እውነት ለብዙ ዘመናት ሲሰበክ ኖረናል። ነገር ግን መጽሐፍ ቅዱሳችንን ሄደን ግልጽ በሆነ ቋንቋ ያስቀመጠው ብርሃን ምንድን ነው ብለን ከተመለከትን ከእግዚአብሔር ጋር የሰው ልጆች ሁሉ ህብረት ሊያደርጉበት የሚችሉበት ብቸኛው አንደኛው አይደለም፣ አማራጭ አይደለም፣ ኦፕሽን አይደለም፣ ብቸኛው መንገድ ክርስቶስ ኢየሱስ ነው ይለናል። ኢየሱስ ጌታ ነው። ሃሌሉያ። ክርስቶስ ኢየሱስ ማለት እኔና እናንተን ፍጹም በሆነው በእግዚአብሔር ስራ በኩል እርሱም ክርስቶስ በሆነው ስራ በኩል ገብተን የአምላካችንን አባታችንን የዘላለም ህይወትን በዚህ በኩል አክሰስ እንድናደርግ እግዚአብሔር በክርስቶስ ኢየሱስ ፍጹም ስራ በኩል የሰው ልጆችን ሁሉ ዘር ሳይለይ፣ ሃይማኖት ሳይለይ፣ ወጣት ሳይል፣ ትልቅ ትንሽ ሳይል እግዚአብሔር ሁሉም ወደ እርሱ በክርስቶስ ኢየሱስ በኩል ጠርቷል። ሃሌሉያ። ዛሬ የማወራው አክሰስ ወይም በሌላ ቋንቋ ክራይስት ኢዝ አወር አክሰስ ወይም ክርስቶስ ኢየሱስ የሰው ልጆች ሁሉ አክሰስ ወይም መግቢያ ነው ብለን ነው ምናወራው። መጽሐፍ ቅዱስ ሲናገር በዮሐንስ ምዕራፍ 14 ላይ ግልጽ ተደርጎ ኢየሱስ ክርስቶስ ይናገራል። ይሄንን ቃል ምን ይላል? እኔ ህይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ይላል። ኢየሱስ ክርስቶስ ጌታ ነው። የበጎች መግቢያ በር ክርስቶስ ነው ይላል መጽሐፍ ቅዱስ። እኔ የበጎች መግቢያ በር ነኝ ይላል። በእኔ የሚገባ የዘላለም ህይወትን ያገኛል። በእኔ የሚገባ አክሰስን ያገኛል። በእኔ የሚገባ የዘላለም ረፍትን ያገኛል። የዘላለም ሰላምን ያገኛል። በሩ እኔ ነኝ፣ አክሰሱ እኔ ነኝ ብሎ ክርስቶስ ስለ ሰው ልጆች የመጨረሻ መስዋዕት፣ የመጨረሻ የኃጢአት ስርየት፣ የመጨረሻ አክሰስ እንደሆነ ክራይስት ራሱ በመጽሐፍ ቅዱስ ላይ ግልጽ አድርጎ ሲናገር እንሰማዋለን። ኢየሱስ ክርስቶስ ጌታ። ሃሌሉያ። ዛሬ የማስተምራችሁ ወይም ሼር የማረጋችሁ ይሄ አክሰስ መዳረሻው የት ነው ካላችሁ፣ መዳረሻው ዘላለማዊ ህይወት ጋር ነው። መዳረሻው አብ ጋር ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ፕሬይዝ ዘ ሎርድ። አንድ ነገር ልንረዳ ይገባናል። አንድ ነገር ልናስተውል ይገባናል። መጽሐፍ ቅዱስ ሲናገር የመጨረሻው ህይወት የተገለጠው የእግዚአብሔር ኢተርናል የሆነው ላይፍ ዞይ ላይፍ ሪቪል ያደረገው በኢየሱስ ክርስቶስ በኩልና በኩል ብቻ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በእቅፉ ያለው አንድያ ልጁ ተረከው ይላል። በዚህ ስፍራ ላይ ኢየሱስ ክርስቶስ ማለት የመጨረሻው የአብ የሶርሱ የእግዚአብሔር የመጨረሻው ዴፊኒሽን እና የመጨረሻው መታያና መብራሪያ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እኛ ደግሞ የዘላለም ህይወትን የምናገኝበት ለዘላለም ተድላንና ደስታን የምናገኝበት ደግሞ ከአባታችን ጋር የምንገናኝበት ብቸኛው የሰው ልጅ አክሰስ ክርስቶስ ኢየሱስ ነው። ሃሌሉያ። ፕሬዝ ዘ ሎርድ። መጽሐፍ ቅዱስ ሲናገር ሰው በማይቀርበው ብርሃን ውስጥ ይኖራል ይላል እግዚአብሔር። ኢን ዘ ኦልድ ቴስታመንት በብሉይ ኪዳን የሰው ልጅ በእግዚአብሔር ዘንድ ስፍራ አልነበረው። ምክንያቱም ፍጹም የሆነው ክርስቶስ ወይም ለሰው ልጆች የተሰራው ክርስቶስ ስለ ሰው ልጆች የሰራው ፍጹም የሆነው ስራው ስላልተገለጠና ክርስቶስ ለሰው ልጆች ሁሉ ቤዛ ስላልነበረ ማንም እግዚአብሔር በሚኖርበት ቴሪቶሪ ውስጥና አትሞስፌር ውስጥ እግዚአብሔር ባለበት ሬልም ላይ መገኘት አይችልም። እንደ ኦልድ ቴስታመንት እንኳን ስትመለከቱ የእግዚአብሔር ድንኳን ያረፈበትን ተራራ እንስሳ እንኳን ቢነካው ይሞት ነበር ይላል። ነገር ግን ከዛሬ 2000 ዓመት በፊት አዳኛችን ኢየሱስ ክርስቶስ በሰራው ፍጹም ስራ በኩል
እግዚአብሔር ጋር ለመግባት ወይም ደግሞ ከእግዚአብሔር ጋር ለመገናኘት ሰው በማይቀርበው ብርሃን ውስጥ ይኖር የነበረውን እግዚአብሔር ለአንዴና ለመጨረሻ ፍጹም በሆነው በክርስቶስ ኢየሱስ ሥራ በኩል የኔና የናንተ አባት የኔና የናንተ ምንጭ ጋር ፌሎሺፕ ህብረት እንዲኖረን ኮኖኒያ እንዲኖረን የአባትና የልጅ ግንኙነት እንዲኖረን ፍጹም በሆነው በክርስቶስ ኢየሱስ ሥራ በኩል እግዚአብሔር ፈጽሞታል። ሃሌሉያ። ዛሬ እማወራችሁ አክሰስ እናንተ የምትፈጽሙት አክሰስ አይደለም። እናንተ ያንን አክሰስ ለማግኘት የምትጨረጨሩበት፣ የምትደክሙበት፣ የምትወጡበት፣ የምትወርዱበት፣ የምትከፍሉበት አይደለም። የእናንተ ምንም ነገር አያስፈልጋችሁም። ምክንያቱም ይህንን አክሰስ እና ይህን ፕሪቪሌጅ ፍጹም በሆነው በክርስቶስ ኢየሱስ ሥራ በኩል እግዚአብሔር ለእናንተ አቅርቦላል። ይህንን አክሰስና ይህን ፕሪቪሌጅ ደግሞ ተቀብላችሁ በህይወታችሁ ከምንጫችሁ ጋር ከእግዚአብሔር ጋር ህብረት የምታደርጉበት ብቸኛው መንገድ እምነትና እምነት ነው። ልናምን የተገባን ደግሞ ለእኛ ቤዛ የሆነውን ለእኛ የሞተውን ከዛሬ 2000 ዓመት በፊት በእንጨት ላይ የተንጠለጠለውን በሦስተኛው ቀን የተነሳውን ስለ እኔና ስለ እናንተ እርግማን የሆነውን ሃሌሉያ ክርስቶስ ኢየሱስን በማመን ይህን ፕሪቪሌጅ እና ይህንን አክሰስ እናገኛለን። እግዚአብሔር ጋር የመግባት አክሰስ፣ እግዚአብሔር ጋር የመግባት ፕሪቪሌጅ ያለው በአንድ በር ብቻ ነው። እሱ በሩ ክርስቶስ ኢየሱስ። በሌላ በር ልትገቡ አትችሉ። መጽሐፍ ቅዱስ ሲናገር በሩ እኔ ነኝ፣ በሌላ የሚመጣ ወንበዴ ነው ወይም ደግሞ ሌባ ነው ይላል። ሃሌሉያ። መጽሐፍ ቅዱስ ግን ሲናገር ግልጽ ሆኖ የተቀመጠው የሰው ልጆች ሁሉ የበጎች ሁሉ መግቢያ፣ የሰው ልጆች ሁሉ መዳኛ በር፣ አብ ጋር መድረሻ ድልድይ ኢየሱስ ይባላል። ጂሰስ ክራይስት ኢዝ አወር አክሰስ። ፕሬዝ ዘ ሎርድ። ሃሌሉያ። አንድ ቃል ላንብብላችሁ። ሮሜ ምዕራፍ 5 ከቁጥር 2 ጀምሮ የእግዚአብሔርን ቃል አነባለሁ። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል፣ በእግዚአብሔር ክብር ተስፋ እንመካለን ይላል። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል ነው የሚለው። ሃሌሉያ። በእርሱ የሚለው ቃል እዚህ ጋር ሪፕሬዘንት የሚያደርገው ክራይስት ነው፣ ኢየሱስ ክርስቶስን ነው። በክርስቶስ ኢየሱስ ደግሞ ወደ ቆምንበት ወደዚህ ወደ ተመሰረትንበት ግሬስ is a person, his name is Jesus. Praise the Lord. ሪሊዝ ወደ ተደረገልን ግሬስ፣ ሪሊዝ ወደ ተደረገልን ጸጋ፣ ይህንን ጸጋ በእምነት በመቀበል መግባትን አግኝተናል ይላል። ሃሌሉያ። መግባትን ያገኘነው በስራችን አይደለም። መግባትን ያገኘነው በሃይማኖት እንቅስቃሴ አይደለም። መግባትን ያገኘነው በጸሎታችን አይደለም። መግባትን ያገኘነው በጨዋነታችን አይደለም፣ በስራችን አይደለም። መግባትን ያገኘነው በእምነት ነው። ሃሌሉያ። ማንም ሰው ቢሆን የተማረው ያልተማረው በምንም አይነት ሃይማኖት ውስጥ ያለ ግለሰብ ሊሆን ይችላል፣ ትልቅ ትንሽ ሊሆን ይችላል። ምንም አይነት ሰው የትኛውም አይነት ሂዩማኒቲ ፍጹም በሆነው በክርስቶስ ኢየሱስ ሥራ በኩል በማመን የእግዚአብሔር ልጅ ይሆን ዘንድ እግዚአብሔር ኦልሬዲ ፕሪቪሌጁን አዘጋጅቶታል። ፕሪቪሌጁ ኦልሬዲ ፕሪፔርድ ነው። ሃሌሉያ። ኦልሬዲ ክርስቶስ በሚባል አክሰስ የዘላለም ምንጭ የሆነውን፣ ክርስቶስ በሚባል አክሰስ የዘላለም አባት የሆነውን፣ ክርስቶስ በሚባል አክሰስ የኔና የእናንተን ፍጹም አምላክ የምናገኝበት መንገድና አክሰስ ክርስቶስ ኢየሱስ። ሃሌሉያ። ፕሬዝ ዘ ሎርድ። ዛሬ ተጨንቃችሁ ያላችሁ ክርስቶስ በሚባል አክሰስ ረፍትን ማግኘት ትችላላችሁ። ምን አይነት ረፍትን? ዓለም የምትሰጣችሁን ረፍት አይደለም። ዓለም የምትሰጣችሁን ሰላም አይደለም። መጽሐፍ ቅዱስ ሲናገር እኔ የምሰጣችሁ ሰላም ዓለም የምትሰጣችሁ ሰላም አይደለም፣ እኔ አለና ሰላሜን እተውላችኋለሁ ያለው። ሃሌሉያ። አሁን እግዚአብሔር በብዙ ፒስ፣ በብዙ መረጋጋት፣ በብዙ ኮንፊደንስ ሰክኖ ተረጋግቶ የሚኖርበት የሰላም ጉልበት ኦልሬዲ በክርስቶስ ኢየሱስ ፍጹም ስራ በኩል ለእኔና ለእናንተ ተዘጋጅቶልናል። በክርስቶስ ፍጹም ስራ በኩል የእግዚአብሔርን ሰላም አክሰስ ማድረግ እንችላለን። በክርስቶስ ኢየሱስ ስራ በኩል የእግዚአብሔርን በረከት፣ የእግዚአብሔርን ሕይወት፣ የእግዚአብሔርን ማንነት፣ የእግዚአብሔርን ካራክተር፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ደግነት አክሰስ የምናደርግበት ብቸኛው መንገድ ክርስቶስ ኢየሱስና ክርስቶስ ኢየሱስ ብቻ። ሃሌሉያ። ፕሬዝ ዘ ሎርድ። ኤፌሶን ምዕራፍ 2 ከቁጥር 14 ጀምሮ ያለውን ቃል በኢየሱስ ክርስቶስ ስም አነበዋል። እርሱ ሰላማችን ነውና፣ እርሱ የሚለው ቃል የሚወክለው አሁንም ክርስቶስ ኢየሱስን
ፎከስ አድርጎ እያወራ ያለው እርሱ ሰላማችን ነውና ክርስቶስ ኢየሱስ እርሱ ሰላማችን ነውና ሁለቱ ያዋሃደ በአዋጅ የተነገሩትን ትእዛዛት ሕግ ሽሮ በመካከል ያለውን የጥልን ግድግዳው በስጋው ያፈረሰ ይህም ከሁለቱ አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ቁጥር 16 እንደዚህ ይላል። እኔንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ቁጥር 17 ደግሞ እንደዚህ ይላል። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩ ሰላምና የምስራችን ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባትን አግኝተናል። በማን ስራ? በእርሱ በክርስቶስ ኢየሱስ ፍጹም ስራ በኩል ወደ አብ የመግባትን አክሰስ አግኝተናል። ዋው አይ ላቭ ዲስ ወርድ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል። we have access through the finished work of Jesus Christ. ሃሌሉያ። በክርስቶስ ፍጹም ስራ በኩል አክሰስ አግኝተናል። ማን አክሰሱን ያገኘ? ያመነ ሁሉ። እኛ ሁላችን በአንድ መንፈስ ወደ አብ መግባትን በክርስቶስ ፍጹም ስራ በኩል አግኝተናል ይላል። ሃሌሉያ አይ ላቭ ዲስ ወርድ። እርሱ ሰላማችን ነውና ሁለቱን በአንድ ያዋሃደን። ይህንን ቃል ማብራራት ፈልጋለሁ። ፕሬዝ ዘ ሎርድ። ቅድም እንደተናገርኩት እግዚአብሔር ኢን ዘ ኦልድ ቴስታመንት ከህዝቡ ጋር ወይም ከእስራኤል ህዝብ ጋር ከእሱ ህዝብ ጋር ይገናኝ የነበረበት መንገድ ፍጹም የሆነው ወይም ፐርፌክት የሆነው ወይም እግዚአብሔር ከዘላለም በፊት ከሰው ልጆች ጋር ህብረት አደርግበታለሁ በሚለው መንገድ አልነበረም ይገናኝ የነበረው መንገድ ጥላ የነበረ መንገድ ነው። ለአካሉ ሊገለጥ ላለው ክርስቶስ ለተባለው አካል ጥላ የነበረ አካል። በየትኛው አቅጣጫ ማንም በእግዚአብሔር ዘንድ የመገኘት ፕሪቪሌጅ አክሰስ በፍጹም አልነበረው። ሙሴን ብትሉ፣ አብርሃምን ብትሉ፣ ዳዊትን ብትሉ፣ ሜጀር ፕሮፌቶችን ብትመለከቱ፣ ሁሉንም ተመልከቱ። ማንም እግዚአብሔር ጋር የመድረስ አክሰስ አልነበረው። ሃሌሉያ። በእስራኤል ልጆች መካከል እግዚአብሔር የተገለጠበት መገለጥ ፊዚካል የሆነ መገለጥ ነው። ሃሌሉያ። እግዚአብሔር ለአንዴና ለመጨረሻ ለሰው ልጆች ፐርፌክት በሆነ መንገድ ሪቪልድ ያደረገበት ብቸኛው መንገድ ክርስቶስ ኢየሱስ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ርቀው ለነበሩት ለእናንተ መቅረብን አግኝታቸዋል። በማን በኩል? ፍጹም በሆነው በክርስቶስ ኢየሱስ ስራ በኩል። ሃሌሉያ ፕሬዝ ዘ ሎርድ። አይ ላቭ ዲስ ወርድ። ይኸውላችሁ እንደዚህ ይላል፣ እርሱ ሰላማችን ነውና ሁለቱም ያዋሃደ በአዋጅ የነበሩትን ትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይልና ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ነው ይላል። ምን ማለት መሰላችሁ? ክርስቶስ ኢየሱስ ማለት ርቀን የነበርን እኛን ሰው በማይቀርበው ብርሃን ውስጥ ይኖር የነበረውን እግዚአብሔርን በእግዚአብሔር ዘንድ ስፍራ ያልነበረውን የሰው ልጅ ከሰው ልጆች ጋር ኢዝሊ አክሰስ ማድረግ የማይችል ኢዝሊ በሰው ልጆች ውስጥ ዱዌል ማድረግ የማይችል እግዚአብሔር ራሱ ከግርማው የተነሳ ከንጽህናው የተነሳ ከታላቅነቱ የተነሳ ከጽድቁ የተነሳ ከቅድስናው የተነሳ የሰው ልጅ ከእግዚአብሔር ጋር ህብረት ማድረግ በማይችልበት ሁኔታ በመጀመሪያው አዳም በተካፈለው በወደቀው ማንነት በኩል መቼም ቢሆን የሰው ልጅ ከእግዚአብሔር ጋር ህብረት ሊያደርግ አይችልም። ለዚህ ነው መጽሐፍ ቅዱስ ሲናገር የመጀመሪያው አዳም ከፍጥረት ፍጥረታዊ ነው፣ ወይም የመጀመሪያው አዳም ከምድር ምድራዊ ነው፣ ሁለተኛው አዳም ግን ከሰማይ ሰማያዊ ነው ይላል። ኢየሱስ ክርስቶስ ጌታ። በዚህ በሁለተኛው አዳም በኩል ወይም በክርስቶስ ኢየሱስ ፍጹም ስራ በኩል ሰው በማይቀርበው ብርሃን ውስጥ ይኖር የነበረ እግዚአብሔርን በሰው ዘንድ ስፍራ ያልተገኘለትን የሰው ልጅ በአንድ ያጣጣመ፣ በአንድ ያስገኘ፣ በአንድ ያስታረቀ፣ ወደ አብ ለመግባት ከእግዚአብሔር ከምንጫችን ከእግዚአብሔር ከአባታችን ከእግዚአብሔር ከረፍታችንና ከሞገሳችን ከደስታችንና ከተድላችን ከሰላማችን ከእግዚአብሔር ጋር ህብረት እንድናደርግ አብንና እኛን አባትና ልጅን በአንድ አጣጥሞ ያስገኘ ፐርሰን ማለት ኢየሱስ ክርስቶስ። ሃሌሉያ። ዛሬ ክርስቶስ ኢየሱስን እንደ ግል አዳኝ ብቸኛ አዳኝ ጌታ አድርጎ አለመከተል ማለት እግዚአብሔር በክርስቶስ ኢየሱስ ያዘጋጀውን ፍጹም ስራ አለመቀበል ማለት ነው።
ክርስቶስ ኢየሱስን ሪጀክት ማድረግ ማለት ፕሮቴስታንት እምነትን ሪጀክት ማድረግ ማለት አይደለም። ክርስቶስ ኢየሱስን ሪጀክት ማድረግ ማለት እግዚአብሔር ከዘላለም በፊት ያዘጋጀውን ፕሮግራም ያደረገውን የእሱን የመጨረሻውን ጊፍት የእሱን የመጨረሻውን ስጦታ ሪጀክት ማድረግ። እግዚአብሔር በክርስቶስ ኢየሱስ በኩል ስስ እንድናደርገው ራሱን አዘጋጅቷል። ራሱን ፕሪፔድ አድርጓል። አባትነቱን አዘጋጅቷል። ፍቅሩን አዘጋጅቷል። ቸርነቱን አዘጋጅቷል። መልካምነቱን አዘጋጅቷል። ኢየሱስ ክርስቶስ ጌታ። ክርስቶስን ሚስ ስታረጉ የእግዚአብሔርን ተድላን ሚስ የምታረጉት። ክርስቶስን ሚስ ያደረገ ሰው የዘላለም ሕይወትን፣ የእግዚአብሔርን ሕይወት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር ሚስ አድርጓል። ሃሌሉያ። ለዚህ ነው ከሃይማኖት ነጥለን ክርስቶስ ኢየሱስ ብቸኛ አዳኝና ብቸኛ ጌታ ነው የምንለው። ለዚህ ነው ብቸኛ መንገድ ነው፣ ብቸኛ አክሰስ ነው የምንለው። ለዚህ ነው ፕሬዝ ዘ ሎርድ። ኢየሱስ ክርስቶስ ማለት ግልጽ አድርጌ ለማስቀመጥ መጽሐፍ እንደሚናገር በበደላችንና በኃጢአታችን ምክንያት ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን። መጽሐፍ ሲናገር God He gives life with Christ. Praise the Lord. ከክርስቶስ ጋር ሕይወትን ሰጥቶናል ይላል። ክርስቶስ ኢየሱስ ማለት ዘላለማዊ ሕይወትን የእግዚአብሔርን ሕይወት ያገኘንበት ብቸኛ መንገድ፣ ብቸኛ አክሰስ እና ብቸኛ ፕሪቪሌጅ። ሃሌሉያ ፕሬዝ ዘ ሎርድ። ኢየሱስ ክርስቶስ ጌታ ነው። ክርስቶስ ኢየሱስ በእኛ ዘንድ እግዚአብሔር እንዲሆን፣ እግዚአብሔር ከኛ ጋር እንዲሆን የዘላለም አምላክ ቅዱስ እግዚአብሔርን በመልእክተኛ አይደለም፣ በቅዱሳን አባቶች አይደለም፣ በመላእክት በኩል አይደለም፣ በሆነ መንገድ አይደለም። እኔና እግዚአብሔር ልክ እንደ አባትና እንደ ልጅ ፌስ ቱ ፌስ እንድንገናኝ፣ ፌስ ቱ ፌስ ህብረት እንድናደርግ፣ ከእግዚአብሔር ጋር እንድገናኝ፣ ከእግዚአብሔር ጋር አንድ ሩም ውስጥ እንደሆን፣ ሴም ክላስ እንደሆን፣ ከእግዚአብሔር ከአባቴ ጋር ከምንጬ ጋር እንድገናኝ ያደረገኝ ፍጹም የሆነው የክርስቶስ ኢየሱስ ስራ ለእኔና ለእናንተ አክሰስ ነው፣ ፕሪቪሌጅ። ኢየሱስ ክርስቶስ ጌታ ነው። ክርስቶስ ኢየሱስ ማለት የእግዚአብሔርን ሕይወት ኢንጆይ የምናደርግበት፣ የእግዚአብሔርን ሕይወት ጆይን የምናደርግበት አክሰስ ነው። Without Christ there is no the life of God. Without Christ there is no peace. Without Christ there is no righteousness. There is no Father. There is no eternal life. There is no nothing. ኤፌሶን ምዕራፍ 3 ቁጥር 12 ላይ በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባትን በእርሱ አለን ይላል። በጣም ግልጽ አድርጎ አማርኛ የሚያስቀምጠው በእርሱ ዘንድ ባለ እምነታችን እንኳን በእርሱ ዘንድ ባለ እምነት ነው እንጂ የኛ እምነት አይደለም። ለዚህ ነው መጽሐፍ ቅዱስ ሲናገር፣ ጳውሎስ ሲናገር በእግዚአብሔር ልጅ ላይ ባለኝ እምነት አይደለም የሚለው፣ በእግዚአብሔር ልጅ ላይ ባለ እምነት። ክርስቶስ ኢየሱስ እምነቴ ነው። ክርስቶስ ስለ እኔ ያመነው እምነት፣ እኔ ስለ ክርስቶስ ያመንኩት እምነት ነው። ሃሌሉያ ፕሬዝ ዘ ሎርድ። ለዚህ ነው ብዙ ሪሊጅን ክሪኤት የተደረገው ሁሉም በሚያምነው ወይም ደግሞ በሚረዳው እግዚአብሔርን ዲፋይን ማድረግ ስለሚፈልግ ነው። የእግዚአብሔር ዴፊኒሽን እኛ በምናምነው ሳይሆን ክርስቶስ ባመነው ነው፣ ወይም ክርስቶስ እምነት ሆኖ በተገለጠው ነው። ሃሌሉያ። ክርስቶስ ማለት የእግዚአብሔር አልቲሜት ወይም የመጨረሻው ራዲካል የሆነ ፌዝ ነው። ፌዝ ማለት አብሶሉት የሆነ ኖሌጅ ማለት ነው። ሃሌሉያ። ፍጹም የሆነ የእግዚአብሔር እውቀት ማለት ነው እምነት ማለት። ሃሌሉያ። ፍጹም የሆነው የእግዚአብሔር እውቀት ደግሞ ክርስቶስ ነው ይላል። ሃሌሉያ። ክራይስት ኢዝ ዘ ዊዝደም ኦፍ ጋድ ይላል። ዊዝደም የሚለውን ቃል እዛ ላይ ሶፊያ ይለዋል። ሶፊያ ማለት ደግሞ መዓዛ ያለው ፐርፌክት የሆነ በጣም ቢዩቲ የሆነ እውቀት ማለት ነው። ፕሬዝ ዘ ሎርድ። አይ ላቭ ዲስ ወርድ። ኢየሱስ ጌታ ነው። በእርሱ ዘንድ ባለ እምነታችን የትም አይደለም ያለው፣ በእሱ ዘንድ ኦራማታላማንድ። የእምነታችን አምድ ክርስቶስ ነው። የእምነታችን ሴንተር ክርስቶስ ነው። የእምነታችን መደምደሚያ ክርስቶስ ነው። The foundation of our faith is Christ. Praise the Lord. Hallelujah. በእርሱ ዘንድ ባለ እምነታችን በኩል በመታመን እኛ በእሱ ዘንድ ባለው እምነታችን በኩል በመታመን ብሊቭ በማድረግ ትረስት በማድረግ
በመደገፍ ሃሌሉያ ድፍረትና መግባትን በእሱ አለን። we have boldness through Christ ሃሌሉያ ክርስቶስ ኢየሱስ ያለው እግዚአብሔር ጋር የመግባት ቦልድነስና ድፍረት አለው። ሃሌሉያ praise the Lord ኢየሱስ ጌታ። የትኛውም ሃይማኖት ታውቃላችሁ ለመግባት እንድትሰሩ፣ ለመግባት እንድትኖሩ፣ እግዚአብሔርን ለማግኘት እንድትጸልዩ፣ እግዚአብሔርን ለማግኘት እንድትጾሙ፣ በእግዚአብሔር ዘንድ ተቀባይነት ድንገት ካገኘ፣ እግዚአብሔር ድንገት ምህረት ካደረገልህ፣ እግዚአብሔር ድንገት ከተቀበለክ፣ እግዚአብሔር ድንገት ይቅርታ ካረገልክ፣ እግዚአብሔር ድንገት ኃጢአትን ይቅር ካለክ ነው የሚለው ሃይማኖት እንጂ በፍጹም ሃይማኖት እግዚአብሔር ኃጢአትን ይቅር ብሎሃል አይደለም። ሃሌሉያ በፍጹም ሃይማኖት እግዚአብሔርን አግኝተኸዋል አይደለም። ካገኘኸው ፈልገው ነው የሚለው። ካገኘኸው ድከም፣ ካገኘኸው ጣር፣ ካገኘኸው ዱብ ዱብ በል ነው። ኢየሱስ ክርስቶስ ጌታ። እምነት ግን በክርስቶስ ኢየሱስ የተገለጠው ወይም በክርስቶስ ኢየሱስ ዘንድ ያለው እምነታችን ደግሞ እኛም የምንደገፍበትና የምንታመንበት እምነት ግን ግልጽ አድርጎ በዚህ በኩል ሲናገር በመታመን ድፍረትና መግባትን በእርሱ ዘንድ አግኝተናል ይላል። ድፍረት የሚመጣው ወይም ቦልድነስ የሚመጣው ከሪሊጅን ውስጥ ሳይሆን ከፌዝ ውስጥ ነው። ሃሌሉያ ሪሊጅን ውስጥ ቦልድነስ የሚባል ነገር የለም። ቦልድነስ ያለው የመግባት ድፍረት ያለው የመንጻት ድፍረት ያለው ጻድቅ የመሆን ድፍረት ያለው የእግዚአብሔር ልጅ ነኝ የማለት ድፍረት ያለው በክርስቶስ ኢየሱስ ፍጹም ስራ በኩል ነው። ሃሌሉያ ጂሰስ ክራይስት ኢዝ አወር አክሰስ። ኢየሱስ ክርስቶስ ጌታ። ይህንን የመጨረሻ ልናገርና ጸልይላችሁና ጨርሳለሁ። ሃሌሉያ ይህንን ቪዲዮ የምትመለከቱ ድንገት በዚህ አዳኝ በዚህ ጌታ እግዚአብሔር ለመጨረሻ ጊዜ መድኃኒት መስዋዕትና ቤዛ ለሰው ልጆች መድኃኒት አድርጎ በሰጠው በክርስቶስ ኢየሱስ የማመን ፕሪቪሌጅ ወይም ደግሞ የማመን አክሰሱ የሌላችሁ ሰዎች ወንጌልን ያልሰማችሁ ሊሆን ይችላል። ሰምታችሁ ያላመናችሁ ልትሆኑ ትችላላችሁ። ይኸውላችሁ ክርስቶስ ኢየሱስ ማለት የእናንተ የመጨረሻው የእግዚአብሔርን ሰላም፣ የእግዚአብሔርን ሕይወት፣ የዘላለምን ሕይወት፣ የእግዚአብሔርን አባትነት የምታገኙበት ብቸኛ አክሰስ ነው፣ ብቸኛ ፕሪቪሌጅ ነው። ሃሌሉያ ኢየሱስ ክርስቶስ ወደ አብ የምትገቡበት ብቸኛ መንገድ ነው። ኢየሱስ ክርስቶስ አብ ጋር ህብረት የምታደርጉበት፣ የዘላለም ሕይወት የምታገኙበት፣ ኃጢአታችሁ የሚሰረይበት፣ የእናንተ ቤዛ የሆነ የበሽታችሁ የመጨረሻው መድኃኒት፣ የችግራችሁ የመጨረሻ ሶሉሽን፣ ይኸውላችሁ ላላችሁበት ድቅድቅ ጨለማ የመጨረሻው ብርሃን ክርስቶስ። ያለ ክርስቶስ ኢየሱስ እግዚአብሔርን አክሰስ ማድረግ አትችሉ። ሃሌሉያ ወደ ተዘጋጀው ኢተርናል ወደ ሆነው የመጨረሻ ወደ ከበረው ሰርግ በክርስቶስ ኢየሱስ ፍጹም ስራ በኩል ተጠራችሁ። ነገር ግን የምትገቡበት ካርድ ኢየሱስ ክርስቶስ ነው። እግዚአብሔር ያዘጋጀውን የመጨረሻውን ተድላ፣ እግዚአብሔር ያዘጋጀውን የመጨረሻውን ማዕድና የደስታ ሰርግ የምትካፈሉት በክርስቶስ ኢየሱስ ፍጹም ስራ በኩል። ክርስቶስ ኢየሱስ ወደ እግዚአብሔር ሰላም መግቢያ ካርድ። ያለ ክርስቶስ ልትገቡ አትችሉ። ያለ ክርስቶስ ኢንጆይ ልታረጉ አትችሉ። ያለ ክርስቶስ የእግዚአብሔር ልጆች ልትሆኑ አትችሉ። ክርስቶስ ኢየሱስ የእናንተ አክሰስ ነው። He is our access። ኢየሱስ ክርስቶስ ጌታ። ሃሌሉያ በናዝሬቱ በኢየሱስ ክርስቶስ ስም ጸልያለሁ። ይህንን ቪዲዮ ሁሉ የሚያዩ የሰው ልጆች ሁሉ አክሰስ የሆኑ የሰው ልጆች ሁሉ የመጨረሻ ፕሪቪሌጅ የሆነውን የእግዚአብሔርን ሕይወት የሚያገኙበትን የእግዚአብሔርን ሰላም የሚያገኙበትን ከሁሉ በላይ የሆነውን የእግዚአብሔርን አባትነት በልጅነት ማንነት የሚቀናጁበትን ፍጹም የሆነውን አክሰስ ክርስቶስ ኢየሱስን እንዲያገኙና እንዲያምኑ የእግዚአብሔር ጸጋ እንዲረዳቸው በጌታ በኢየሱስ ክርስቶስ ስም እጸልይላቸዋለሁ። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን በየትኛውም ሃይማኖት ውስጥ ብትሆኑ፣ በየትኛውም አመለካከት ውስጥና ፍልስፍና ውስጥ ብትሆኑ ይህንን የእግዚአብሔርን ቃል ዘር በእናንተ ላይ የእግዚአብሔርን ቃል ብርሃን በእናንተ ላይ ይናገራሉ። ይህ የእግዚአብሔር ቃል ብርሃን ነውና ልባችሁን አልፎ የትኛውንም ሐሳብ የትኛውንም አንደርስታንዲንግ አፈራርሶ ግልጽ የሆነውን የእግዚአብሔርን የቃሉ ብርሃን እናንተ ጋር እንደሚያደርስ አምናለሁ። ለዚህ ነው ጳውሎስ ሲናገር በእግዚአብሔር ቃል ላይ ከፍ የሚለውን የሰውን ሐሳብ
እናፈርሳለን ይላል። ሃሌሉያ! የትኛውም ከእግዚአብሔር እውቀት ውጭ የሆነ በእናንተ ውስጥ የተመሰረተ ሐሳብ እንኳን ቢኖር ሕይወት በሐሳብ አይመራምና ሐሳብ ቢከማች እውቀት አይሆንምና እውቀት ግን ሐሳብን የማፍረስ አቅም አለውና የመጨረሻ አብሶሉት የሆነ እውቀት ደግሞ የእግዚአብሔር ቃል ነውና ዛሬ ሼር ባደረግኳችሁ የመጨረሻ አክሰስ በሆነው ለሁሉ የመዳን አክሰስ፣ የሰላም አክሰስ፣ የእግዚአብሔርን ልጅ አባትነት የማግኘት አክሰስ፣ ለእግዚአብሔር ለዘላለም ልጅ ሆኖ የመቅረት አክሰስ፣ የመጽደቅ አክሰስ፣ የመቀደስ አክሰስ፣ ኃጢአት በኩል ከሚመጣው ሞትና ፍርድ የማምለጫ አክሰስ ክርስቶስ ኢየሱስ ነው። ሃሌሉያ! ይህን ክርስቶስን እንድትቀበሉ ይህንን ክርስቶስን አክሰፕት አድርጋችሁ ወደ ልባችሁ እንድታስገቡ በጌታ ፍቅር አበረታታችሁ። ኢን ጂሰስ ማይቲ ኔም ጸልዬ ያላችኋለሁ። ብሩካን ናችሁ። ተባረኩ።